ታዲያ ባልና ሚስት መሆናቸው የሚታወቀው በሰርግ ሳይሆን አብረው በማደራቸው ሀብት በማያያዛቸውና ስለዚህ ብዙ አሕዛቦች በህይወት ዘመናቸው ከአንድ በላይ አጋር ሊኖራቸው ይችላል። በአመት ውስጥ ከ300 በላይ የተለያዩ የምግብ አይነቶችን ይመገባሉ። ገበሬዎች አይደሉም፣ ከብትም አያረቡም፣ ንግድም ብትሉ ምንም አያውቁም፣ ከተማና መንደርም የላቸውም። ነገር ግን የሰው ልጅ ቀደመ ታሪክ ያው ምስክሮች ናቸው። ለሺዎች ምናልባትም ለ10 ሺዎች ዓመታት ልክ እንደ ጥንት ሰዎች መሬት በቀጥታ የምትሰጣቸውን እየለቀሙና እያደኑ ሲመገቡ ኖረዋል። አኗኗራቸው የዘመናትን ማዕበል የተሻገረ የጥንት ጥበብ ማሚቶ ነው። ቋንቋቸው ልዩ በሆኑ የጠቀታ ድምጾች የተሞላ ከየትኛውም የታወቀ የቋንቋ ቤተሰብ ጋር በቀጥታ የማይገናኝ ምስጢር ነው። ታዲያ በ21ኛው ክፍለ ዘመን ይህ እንዴት ሊሆን ቻለ? በታንዛኒያ በታላቁ የስምጥ ሸለቆ መካከል በአይሲ ሐይቅ ዳርቻዎች ጊዜ የቆመ በሚመስልበት አንድ ማህበረሰብ ይኖራል። ሀድዛብ ወይም ሀድዛ። ይህ ማህበረሰብ በዘመናዊ ዓለም ግርግር ያልተነካ ከሺዎች ዓመታት በፊት ጥንት ሰዎች ይኖሩት የነበረውን የአደንና የፍራፍሬ ለቀማ ህይወት የሚመራ በአይነቱ ልዩ የሆነ ህዝብ ነው። መቼም በምንኖርባት ዓለም መሬት ማለት ከንብረትም በላይ ነው። ይገዛል፣ ይሸጣል፣ ይወረሳል። ድንበሮችም ቢሆኑ ይካለሉበታል። የባለቤትነት ሰነዶችም ይጻፉበታል። ግድግዳዎችና አጥሮችም ቢሆኑ መሬቱ የማን እንደሆነ ይናገራሉ። ታዲያ ይህ ሁሉ ነገር ለአሕዛቦች እንግዳና ትርጉም የለሽ ነው። ለእነሱ መሬት የማንም አይደለችም። ልክ እንደምንተነፍሰው አየር፣ እንደምንጠጣው ውሃ፣ በሰማይ ላይ እንደምትፈነጥቀው ፀሐይ መሬት የጋራ ናት። ይህ እምነታቸው ከአኗኗራቸው ጋር የተሳሰረ ነው። እነሱ መሬትን የሚጠቀሙ እንጂ የሚቆጣጠሩ አይደሉም። አደን ፍለጋ የፍራፍሬን መገኛ ተከትለው ውሃ ባለበት ቦታ ሁሉ በነጻነት ይንቀሳቀሳሉ። ባጭሩ መሬት ለሁሉም የምትሰጥ ለሁሉም ክፍት የሆነች እናት ነች ብለው ያምናሉ። ታዲያ ይህ የእኔ መሬት ነው ብሎ አጥሮ መከለል ለአሕዛብ አእምሮ ልክ ይህ የእኔ አየር ነው ብሎ ለመያዝ እንደመሞከር ነው። ይህ አመለካከት በማህበረሰባቸው ውስጥ የጋራ መግባባትንና ሰላምን የሚያሰፍን ነው። ሁሉም ሰው የመሬቱን ሀብት የመጠቀም እኩል መብት አለው። ከቦታ ቦታ ሲዘዋወሩ የማን ነው የሚል ጥያቄ የለም። ምክንያቱም መልሱ ግልጽ ነው። የማንም ወይም ደግሞ የሁሉም የሚል እንደሆነ ሁሉም ያውቃል። ታዲያ ሁሉም ነገር በግላዊነትና በባለቤትነት በተሞላው ዓለማችን ውስጥ የአሕዛብ መሬት የማንም አይደለችም የሚለው ጥልቅ እምነት ስለ ሰው ልጅና ተፈጥሮ ግንኙነት፣ ስለ ነጻነትና ስለ ማህበራዊ አኗኗር እንድናስብ የሚጋብዝ የጥንት ዘመን ጥበብ ማሚቶ ነው። በአሕዛብ ማህበረሰብ ውስጥ ጋብቻ ማለት በደማቅ ስነ ስርዓት በረጅም ድርድር ወይም በከፍተኛ ወጪ የሚከወን ክስተት አይደለም። ይልቁንም በሁለት ሰዎች መካከል የሚፈጠርን ተፈጥሯዊ መሳሳብና አብሮ የመኖርን ውሳኔ የሚያንጸባርቅ ያልተወሳሰበ የህይወት ምዕራፍ ነው። በአብዛኛው የትዳር አጋር ምርጫ የሚወሰነው በራሳቸው በወጣቶቹ ነው። ታዲያ የወላጆች ተጽዕኖ ሊኖር ቢችልም ዋናው ነገር የሁለቱ ሰዎች የጋራ መፈቃቀድና መሳሳብ ነው። አንድ ወንድና አንዲት ሴት አብረው መሆንን ሲፈልጉ ያለምንም ብዙ ሂደት በቀላሉ አብረው መኖር ይጀምራሉ። ይህ የፍቅር መግለጫቸውና ቃል ኪዳናቸው ነው። በዚህ ማህበረሰብ ዘንድ ደማቅ ሰርግ፣ ውድ ስጦታዎች ወይም የህግ ሰነዶች ብሎ ነገር የለም። ጋብቻቸው የሚጸናውና የሚታወቀው በዕለት ተዕለት አብሮነታቸው፣ በሚጋሩት ምግብ፣ በሚተጋገዙበት የዕለት ተግባርና በሚፈጥሩት ቤተሰብ ነው። ማህበረሰቡም ቢሆን ይህንን ትስስር በቀላሉ ይቀበላል። ባልና ሚስት መሆናቸው የሚታወቀው አብረው በማደራቸው፣ ሀብት በማያያዛቸውና በጋራ ህይወትን በመምራታቸው ነው። እዚህ ጋብቻ በዋነኝነት የሚታየው እንደ ተግባራዊ አጋርነት ነው። ወንዱ ለአደን ሲሰማራ፣ ሴቷ ደግሞ ፍራፍሬና ስሮችን በመሰብሰብ የድርሻዋን ትወጣለች። ልጆችን በጋራ ያሳድጋሉ። ዋናው ትኩረት በፍቅርና በመከባበር ላይ የተመሰረተ ህይወትን ቀላል የሚያደርግ የጋራ ጉዞ መፍጠር ላይ ነው። የአሕዛብ ጋብቻን ስናነሳ ሌላኛው አስገራሚ ገጽታ ተለዋዋጭነቱ ነው። ሁለቱ ጥንዶች አብረው መኖር ካልቻሉ ወይም ግንኙነታቸው ካልሰመረ ያለምንም ብዙ ማህበራዊ ውግዘት ወይም ውስብስብ የፍቺ ሂደት በቀላሉ ሊለያዩ ይችላሉ። ይህ ያልተሳካ ጋብቻ ተደርጎ ከመታየት ይልቅ ሰዎች ደስተኛ ሆነውና ተስማምተው በሚኖሩበት ግንኙነት ውስጥ እንዲሆኑ የሚፈቅድ ተፈጥሯዊ ሂደት ተደርጎ ይታያል። ስለዚህ ብዙ አሕዛቦች በህይወት ዘመናቸው ከአንድ በላይ አጋር ሊኖራቸው ይችላል። ባጭሩ የአሕዛብ ጋብቻ ልክ እንደ ንጹህ ምንጭ ውሃ ነው ማለት ይቻላል። ያልተወሳሰበ፣ በግልጽና በቀጥታ ከሰው ልጅ ተፈጥሯዊ ፍላጎት ጋር ከመዋደድ ከመተጋገዝና አብሮ ከመኖር ፍላጎት ጋር ተያይዞ የሚመነጭ ነው። ምንም አይነት ሰው ሰራሽ ህግጋትና ግዴታዎች ሳይጫኑበት በሁለት ልቦች ስምምነት ላይ ብቻ የተመሰረተ የነጻነትና የተግባራዊ አጋርነት ማሳያ ነው። ይህም የህይወትን መሰረታዊ እውነታዎች የሚያከብር ያልተሸፋፈነ የሰው ልጅ ትስስር ነው። በምንኖርባት ዓለም ውስጥ ማህበረሰብን ያለ መሪ፣ ያለ ገዢ፣ ያለ ባለስልጣን በሰላም ማስተዳደር የማይታሰብ ይመስላል። ንጉሶች፣ ፕሬዝዳንቶች፣ መሪዎችና አለቆች ስርዓትን ለማስያዝ፣ ውሳኔ ለመስጠት፣ አቅጣጫ ለመጠቆም ያስፈልጋሉ ተብሎ ይታመናል። ወደ አሕዛብ ምድር ስንጓዝ ግን ይህ ሁሉ መዋቅር በአንዴ ይሟሟል። በአሕዛብ ጎሳ ውስጥ ንጉስ የለም፣ ሹም የለም፣ የተመረጠ ወይም የተሾመ የፖለቲካ መሪም የለም። ቋሚ ምክር ቤትም ሆነ የስልጣን ተዋረድ አይገኝም። ታዲያ ማህበረሰቡ እንዴት ይንቀሳቀሳል? ውሳኔዎች እንዴት ይወሰናሉ? ስርዓትስ እንዴት ይሰፍናል? የሚሉት መልስ የሚሹ ናቸው።
ታዲያ መልሱ ሩቅ የሚያስሄድ ሳይሆን በአሕዛብ ጥልቅ የእኩልነት እምነት ውስጥ ተደብቆ የሚገኝ ነው። በአሕዛብ ማህበረሰብ ውስጥ ማንም ሰው በሌላው ላይ የመጨረሻ ስልጣን የለውም። ሁሉም ሰው እኩል ነው። ድምፁ ይሰማል። ውሳኔዎች የሚደረጉት በአጠቃላይ ስምምነት፣ በግልጽ ውይይትና በጋራ መግባባት ላይ ነው። አንድ ሰው በአደም ብቃቱ፣ በእጽዋቱ እውቀቱ ወይም በእድሜው ሊከበር ይችላል። ሌሎችም ምክሩን ሊፈልጉ በሱ ልምድ ሊመኩ ይችላሉ። ነገር ግን ይህ ክብር ወደ ማዘዝ ስልጣን አይለወጥም። ማንም ሰው ሌላውን ይህን አድርግ ብሎ የማስገደድ መብት የለውም። የግለሰብ ነጻነትና ራስን በራስ የመወሰን መብት በማይጣስ ድንበር የተጠበቀ ነው። ታዲያ ይህ የመሪ አልባነት ሁኔታ የስልጣን ሽኩቻን፣ የፖለቲካ ሴራንና በማዕረግ የሚመጣ ልዩ መብት ከስሩ መሰረቱ ያጠፋ ነው። በማህበረሰብ ውስጥ ግጭት ሲፈጠር ወይም አለመግባባት ሲነሳ የሚዳኝ ዳኛ፣ የሚቀጣ ፖሊስ ወይም ፍርድ የሚሰጥ ሸንጎ የለም። ታዲያ ቆም ብለው መፍትሄው ምንድነው ብለው ካሰቡ ለአሕዛቦች መፍትሄው ብዙውን ጊዜ ቀላልና ቀጥተኛ ነው። ወይ በግልጽ ይወያያሉ፣ አለያም ደግሞ በጣም ቀላል በሆነ መንገድ የማይስማሙት ግለሰቦች ወይም ቤተሰቦች በቀላሉ ተነስተው ወደ ሌላ ቡድን ይቀላቀላሉ ወይም ለጊዜው ለብቻቸው ይኖራሉ። ታዲያ መሬት የማንም ስላልሆነች መንቀሳቀስ መብት እንጂ ችግር አይደለም። ይህ የመንቀሳቀስ ነጻነት ራሱ ውጥረትን የሚያረግብና ከባድ ግጭቶችን የሚከላከል ተፈጥሯዊ ዘዴ ነው። ታዲያ ተዋረድና መዋቅር የለመደው አእምሯችን ይህ ስርዓት አልበኝነት ሊመስለው ይችላል። ነገር ግን ለአሕዛቦች ይህ የተፈጥሮ ስርዓት የዘመናትን ፈተና ተቋቁሞ የዘለቀ በግለሰብ ነጻነትና በጋራ መደጋገፍ ላይ የተመሰረተ ልዩ የሆነ የሰው ልጅ ማህበራዊ ምህዳር ነው። ይህ መሪ አልባ እኩልነት የሰፈነበት አኗኗር ስለ ሰው ልጅ ተፈጥሮ፣ ስለ ማህበረሰብ አደረጃጀት አማራጮችና ምናልባትም ስልጣን በሌለበት ቦታ ስለሚገኘው እውነተኛ ነጻነት ጥልቅ ጥያቄዎችን እንድናነሳ የሚጋብዝ ነው። በታንዛኒያ ለሺዎች ዓመታት እንደኖሩ የሚነገርላቸው አሕዛቦች በዓለማችን ላይ ካሉት የመጨረሻዎቹ አዳኝ ማህበረሰቦች መካከል የሚመደቡ ናቸው። ታዲያ ከ300 በላይ የምግብ ጣዕሞች መገኛ ማህበረሰብ ከተባላችሁ መልሱ አሕዛብ ነው። ጥናቶች እንደሚያሳዩት በዓመት ውስጥ ከ300 በላይ የተለያዩ የምግብ አይነቶችን ይመገባሉ። ይህ ቁጥር የተጋነነ ሳይሆን እውነተኛና አስገራሚ ሀቅ ነው። ታዲያ ይህ እንዴት ሊሆን ቻለ? ከሁሉም በላይ እውቀታቸው ቀዳሚው ሲሆን አሕዛቦች የሚኖሩበትን አካባቢ እንደ መዳፋቸው ጠንቅቀው ያውቁታል። የትኛው ስር መቼ እንደሚቆፈር፣ የትኛው ፍሬ መቼ እንደሚደርስ፣ የትኛው እንስሳ በየትኛው ወቅት እንደሚገኝ ጠንቅቀው ያውቃሉ። ምግባቸው እንደ ወቅቱ የሚለዋወጥ ሲሆን በዝናብ ወቅት ቅጠላቅጠልና ፍራፍሬ ሲመገቡ፣ በደረቅ ወቅት ደግሞ ስራስሮችንና የዱር እንስሳትን ማደን ላይ ያተኩራሉ። ትናንሽ አዕዋፍ፣ የተለያዩ የቤሪ አይነቶች፣ ስራስሮች፣ የዱር አሳማ፣ ዝንጀሮ፣ የሜዳ ፍየል፣ ቀጭኔ ሳይቀር እንደዚሁም ከሁሉም በላይ የሚወዱትና ኃይል ሰጪ የሆነ የዱር ማር በአመጋገባቸው ውስጥ ይካተታሉ። እዚህ ምንም ብክነት የለም። ያደኑትን እንስሳ እያንዳንዱን ክፍል ይጠቀማሉ። በአጭሩ የአሕዛብ ማህበረሰብ ከ300 በላይ የተለያዩ ምግቦችን መመገቡ ተራ መረጃ ሳይሆን ጥልቅ የሆነ የተፈጥሮ ዕውቀት፣ አስደናቂ የመላመድ ችሎታና ከተፈጥሮ ጋር ያላቸውን ልዩ ግንኙነት ማሳያ ነው። ብዙውን ጊዜ አሕዛቦች አይታመሙም የሚል አባባል ይሰማል። ይህ ሙሉ በሙሉ ትክክል ባይሆንም እንደ ማንኛውም ሰው በጉዳት ወይም አልፎ አልፎ በሚከሰቱ ኢንፌክሽኖች ሊጠቁ ይችላሉ። ይሁን እንጂ ለዘመናዊ ዓለም ለብዙዎቹ መቅሰፍት ለሆኑት የሰደድ በሽታዎች ያላቸው የመቋቋም አቅም እጅጉን አስደናቂ ነው። አሕዛቦች በዘመናዊ ማህበረሰብ የተለመዱ እንደ ልብ ህመም፣ ስኳር በሽታ፣ ከፍተኛ የደም ግፊት፣ ከመጠን ያለፈ ውፍረት እንደዚሁም አንዳንድ የካንሰር አይነቶች እምብዛም አይታዩባቸውም። ታዲያ ይህ እንዴት ሊሆን ቻለ? ከ300 በላይ የተለያዩ ምግቦችን መመገባቸው እጅግ ሰፊ የሆነ የንጥረ ነገር ክምችት እንዲያገኙ ይረዳቸዋል። ከዚያም ባሻገር ምግባቸው ሙሉ በሙሉ ከተፈጥሮ በቀጥታ የሚገኝ ምንም አይነት የፋብሪካ ቅንብር፣ ስኳር፣ መከላከያ ኬሚካል የሌለው መሆኑ የሚጠቀስ ነው። ከሁሉም በላይ የማያቋርጥ እንቅስቃሴ ለጤናቸው ጠበቃ እንደሆናቸው ይነገራል። ሕይወታቸው አደንና ፍለጋ ላይ የተመሰረተ በመሆኑ ቀኑን ሙሉ በእንቅስቃሴ ያሳልፋሉ። ለሰዓታት ይራመዳሉ፣ ይሮጣሉ፣ ዛፍ ይወጣሉ፣ ይቆፍራሉ። ይህ ዘና ያለውን የዘመናዊ ሕይወት የሚጻረርና ሰውነታቸው ሁሌም በጥሩ የጤና ሁኔታ ላይ እንዲሆን የሚያደርግ ነው። አሕዛቦች ከቤት ውጭ መኖራቸው፣ ንጹህ አየር መተንፈሳቸውና ለተፈጥሮ ብርሃን መጋለጣቸው ለጤናቸው አስተዋጽኦ ከማድረጉም ባሻገር ከዘመናዊ ዓለም ብክለትና የኬሚካል ተጋላጭነት በአንጻራዊነት ማራቅን አስችሏቸዋል። በጥቅሉ አሕዛቦች ለበሽታ አይጋለጡም ከማለት ይልቅ አኗኗራቸው ብቻ በተፈጥሮ ከብዙዎች የዘመናዊ ዓለም በሽታዎች የሚከላከልላቸው ሕያው ጋሻ ነው ማለት ይቀላል። የአሕዛብ ማህበረሰብ የጤና ሁኔታ፣ አመጋገባችን፣ እንቅስቃሴያችን እና ከተፈጥሮ ጋር ያለን ግንኙነት ለደህንነታችን ምን ያህል ወሳኝ እንደሆኑ የሚያስተምረን አስደናቂ የተፈጥሮ ትምህርት ነው። ምናልባትም ከሁሉም በላይ የሚያስደንቀው በአሕዛብ ዓለም ውስጥ ያልተጻፈ ቃል፣ ያልተቆጠረ ቁጥር መኖሩ ነው። ቋንቋቸው በአፍ የሚኖር በዜማና በድምጽ የተሸመነ ነው። ታሪካቸው፣ ዕውቀታቸው፣ የማደን ጥበባቸው የሚሰነደው በመጽሐፍ ገጽ ላይ ሳይሆን በሕያው የማስታወስ ችሎታና በእሳት ዳር በሚነገሩ ጥንታዊ ተረቶች ነው። ቁጥርም ቢሆን ለእነሱ ምን ያህል ነው ሳይሆን ይበቃል የሚል ተግባራዊ ጥያቄ ነው። ብዛትን የሚለኩት በንጽጽር በአስፈላጊነትና በተፈጥሮ ምልክቶች ነው። ስንት ቀስት ተተኮሰ፣ ስንት ፍሬ ተለቀመ፣ መልሶ ያለው በተግባር እንጂ በረቂቅ ቁጥር አይደለም። አእምሯቸው ከተፈጥሮ ጋር በቀጥታ የተሳሰረ
ያልተወሳሰበ ግንኙነት ያለው ሕያው ኮምፒውተር ነው። መጽሐፍት የሌሉበት፣ ምልክቶች የማይታዩበት፣ ቁጥሮች የማይቆጠሩበት ዓለም። ይህ የአሕዛብ ማህበረሰብ የዘወትር እውነታ ነው። ከአፍ ወደ ጆሮ፣ ከትውልድ ወደ ትውልድ የሚተላለፍ ፊደላት ወይም ምልክቶች የማያስፈልጋቸው ናቸው። ታሪካቸው፣ ዕውቀታቸው፣ ባህላቸውና ጥበባቸው የሚሰነደው በኃያሉ የሰው ልጅ የማስታወስ ችሎታና በተደጋጋሚ በሚነገሩ ተረቶችና አፈታሪኮች ውስጥ ነው። ታዲያ በዘመናዊ ዓለም ሁሉም ነገር በጽሑፍና በቁጥር በሚለካበት ዘመን አሕዛቦች የሰው ልጅ አእምሮ ዕውቀትን ለመያዝ ለማስተላለፍና ለመተግበር የግድ በወረቀት ላይ የሰፈሩ ምልክቶችን እንደማይፈልግ ያሳዩናል። በጥቅሉ የአሕዛብ ማህበረሰብ ያለ ጽሑፍና ቁጥር መኖሩ ጉድለት ሳይሆን ልዩና ስኬታማ የሆነ የሰው ልጅ የአኗኗር ዘይቤና የጥበብ ማስተላለፊያ መንገድ መሆኑን የሚያሳይ አስደናቂ ምስክርነት ነው። እነሱ የማይታይ ብራናቸው ላይ በህሊናቸው ውስጥ ጥልቅ ጥበብን ከትበው የሚኖሩ ሕያው ታሪኮች ናቸው። ታዲያ ይህ ሁሉ ጥንታዊ ጥበብና ልዩ የአኗኗር ዘይቤ የሚወከለው እጅግ ጥቂት በሆኑ ሰዎች መሆኑ ሌላኛው የሚያስገርም ነገር ነው። የአሕዛብ ህዝብ ብዛት ከ1000 እስከ 1300 ብቻ እንደሚገመት ይታመናል። ይህ ትንሽ ቁጥር በአንድ በኩል የባህላቸውን ብርቅዬነትና ስስነት ሲያሳይ፣ በሌላ በኩል ደግሞ ምንም እንኳን ቁጥራቸው ትንሽዬ ቢሆንም ማንነታቸውን ጠብቀው የዘለቁበትን አስደናቂ ጽናትና ከተፈጥሮ ጋር ያላቸውን የመስማማት ሂደት የሚያሳይ ነው። አሕዛቦች በቁጥር ጥቂት፣ በታሪክና በባህል ግን እጅግ የገዘፉ ናቸው።